ሰላም ጤና ይስጥልኝ ውድ የኬዶ ሚዲያ ተከታታዮች፣ በዛሬው የሰሞኑን ኢትዮጵያ ፕሮግራማችን ወደ አሜሪካ ጎራ ብለን በቅርቡ የአሜሪካ ምርጫ ድልን የተቀናጁት ፕሬዝዳንት ዶናልድ ትራምፕ እውን በአሜሪካ የስልጣን ቆይታቸው ምንን ያሳካሉ፣ ምንስ ቃል ገብቷል የሚሉና ቃል ከገቡት መካከል በሚሊዮኖች የሚቆጠሩ ስደተኞችን ከአሜሪካ ሊያባርሩ እንደሚችሉ ቃል ገብቷል። ይህ ትራምፕ ለምርጫ ቅስቀሳቸው ቃል የገቡት ስደተኞችን የማባረር ውሳኔና ሂደት ምን ይመስላል? ምን ያህል ስደተኞች ሊባረሩ ይችላሉ? ምን ያህል ስደተኞችስ ህጋዊ ያልሆነ ወረቀት ነው ያላቸው? የማባረር ሂደቱ ምን ተግዳሮት ይገጥመዋል? የሎጂስቲክና የፍርድ ቤት ህጋዊ ሂደቶችስ ምን ይመስላሉ? በዋናነት የሚባረሩትስ እነማን ናቸው? ከዚህ በፊትስ አሜሪካ እንደዚህ አይነት የማባረር ሂደትን አካሂዳ ነበረ? ከነበረስ ምን ያህሎች ተባረሩ ያውቃሉ? ሂደቱስ ምን ነበር የሚመስለው የሚለውንና ዛሬው የሰሞኑን ኢትዮጵያ ፕሮግራማችን በትራምፕ ዙሪያ የሚያጠነጥኑ መረጃዎችን እንዲህ ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። መልካም ቆይታም። የዶናልድ ትራምፕ ድል እውን መሆኑ መታወቅ ሲጀምር ጀምሮ የ47 ዓመቷ ኖራ ምሽቱን በጭንቀት አሳልፌያለሁ ብላለች። አሜሪካ ውስጥ ለ24 ዓመታት መኖሯን ስትናገር ሁለት ሴት ልጆችና የዩናይትድ ስቴትስ ዜግነት ያላቸው ልጆችን አፍርታለች። ይቺ ስደተኛ እንቅልፌን አጥቻለሁ፣ መተኛት አልቻልኩም፣ ፍርሃቱ እንደገና ተመልሷል ስትል በስደተኝነቷ ምክንያት ስሟ እንዳይጠቀስ ጠይቃ ለቢቢሲ ተናግራለች። ዶናልድ ትራምፕ ወደ ዋይት ሃውስ በመመለሳቸው በአሜሪካ ያለ ፍቃድ የሚኖሩ በሚሊዮን የሚቆጠሩ ስደተኞችን ለማስወጣት የገቡትን ቃል ሊፈጽሙ ይችላሉ ስትል ፈርታለች። ትራምፕ በቅርቡ በሰጡት ጋዜጣዊ መግለጫ ላይ በሀገራችን ታሪክ ትልቁ የተባሉትን ስደተኞችን ማባረር እንፈጽማለን ብለዋል። ምክትል ፕሬዝዳንት የሚሆኑት ጄዲ ቫንስ በቅርቡ በኢቢሲ ኒውስ ጋር ባደረጉት ቃለ ምልልስ ላይ አንዳንድ ዝርዝር ጉዳዮችን አንስተዋል። በዚህም 1 ሚሊዮን የሚሆን ስደተኛን ከማባረር እንጀምርና ከዚያም መቀጠል እንችላለንም ብለዋል። እንዲህ አይነቱ ግዙፍ ስደተኞችን የማስወጣት ስራ ከፍተኛ የህግና የሎጂስቲክ መሰናክሎች እንደሚገጥመው ባለሙያዎች ይጠቅሳሉ። የሀገር ውስጥ ደህንነት ሚኒስቴርና የፒው የቅርብ ጊዜ ጥናት መረጃ እንደሚያሳየው እስከ 2022 ድረስ በአሜሪካ ወደ 11 ሚሊዮን የሚጠጉ ሰነድ የሌላቸው ስደተኞች ነበሩ። ይህም ከጠቅላላው ህዝብ 3.3 በመቶ የሚሆነውን ይይዛሉ። ከ2005 ወዲህ ስደተኞቹ ቁጥር በአንጻራዊነት የተረጋጋው ነው ቆይቷል። ከኩባ፣ ቬኔዙዌላ፣ ሄይቲ፣ ኒካራጓ ለመጡ 500,000 ስደተኞች የተሰጡትን የሰብአዊ ፈቃድ ያሉ ጉዳዮች ግምት ውስጥ አልገቡም ሲሉ ገልጸዋል። አብዛኞቹ ሰነድ የሌላቸው ስደተኞች ረጅም ጊዜ ነዋሪ ናቸው። ወደ 80 በመቶ የሚጠጉ ስደተኞች በአገሪቱ ከ10 ዓመት በላይ የቆዩ ናቸው። ግማሽ ያህሉ ከሜክሲኮ የሚወጡ ናቸው። ጓታማላ፣ ኤል ሳልቫዶር እና ሁንዱሮስ ተከታዮቹን ስፍራ ይዛሉ። እነሱም በ6 ግዛቶች ውስጥ በብዛት ይገኛሉ። የህግ ተግዳሮቶቹ ምንድናቸው? ሰነድ የሌላቸው ስደተኞች ከመባረራቸው በፊት የፍርድ ቤትን ጨምሮ የተለያዩ የፍትህ ሂደቶችን ማግኘት መብት አላቸው። ከፍተኛ ቁጥር ያላቸውን ስደተኞች ለማባረር መሞከር ደግሞ ቀድሞውንም በየፍርድ ቤቱ በተከማቸው የስደተኞች ጉዳይ ላይ ተጨማሪ ጫናን ይፈጥራል። አብዛኞቹ ስደተኞች እንዲባረሩ ከሚያደርጉ ከኢሚግሬሽንና ከጉምሩክ አስከባሪ ወኪሎች ሳይሆን በየግዛቶች ከሚገኙ ህግ አስከባሪዎች ነው። ብዙዎቹ ትላልቅ የአሜሪካ ከተሞችና አውራጃዎች የፖሊስ ኃይሎች ከአይሲኢ ጋር ያላቸውን ትብብር የሚገድቡ ህጎች አሏቸው። ትራምፕ በምርጫ ዘመቻቸው ወቅት በእነዚህ ከተሞች ላይም እርምጃ ለመውሰድ ቃል ገብቷል። አገሪቱ ውስብስብ የአካባቢ የክልልና የፌዴራል ህጎች ሁኔታውን ያወሳስቡታል። የኢሚግሬሽን ፖሊሲ ኢንስቲትዩት ባልደረባ የሆኑት ካትሊን ቡሽ ጆሴፍ በአይሲኢ እና በአካባቢው ባለስልጣናት መካከል የሚኖረውን ትብብር ለማንኛውም የጅምላ ማባረር እቅድ ወሳኝ እንደሚሆን አጽንኦት ሰጥተዋል። የየግዛቶቹ ህግ አስከባሪ አካላት ከተባበሩት አይሲኢ ስደተኞቹን ከመፈለግ ይልቅ የእስር ቤት ትዕዛዝ በማውጣት ወደ እስር ቤት መውሰድ ይቀላቸዋል ብሏል። እንደ ቡሽ ጆሴፍ ግን ብዙዎቹ ከትራምፕ የጅምላ ማባረር እቅድ ጋር አይተባበሩም። የፍሎሪዳ
እና የፓልም ቢች አውራጃ የፖሊስ ጽሕፈት ቤቶች ያወጡት መግለጫን በመጥቀስ ኃላፊዎቹ አንስማማም ማለታቸውንም አንስቷል። ማንኛውም የጅምላ ማባረር እቅድ ከኢሚግሬሽንና ከሰብአዊ መብት ተሟጋቾች ሕጎች ጥያቄ ጋር ሊገጥሙት ይችላሉ ይላል። የ2022 ጠቅላላ ፍርድ ቤት ውሳኔ ግን ፍርድ ቤቶች ሕጎችን እና ጉዳዮችን እየገመገሙ ቢሆንም ስደተኞችን ማባረር እንዲቀጥል ፈቅዷል። የሎጂስቲክ ፈተናዎችስ ምን ሊሆኑ ይችላሉ? ምንም እንኳን የአሜሪካ መንግስት እንደዚህ ባሉ እቅዶች ዙሪያ በህጋዊ መንገድ መንቀሳቀስ ቢችልም ባለስልጣናት ግን ትልቅ የሎጂስቲክ ፈተናዎችን ማለፍ ይኖርባቸዋል። በባይደን አስተዳደር ወቅት ማባረሩ ያተኮረው በቅርቡ በድንበር ላይ በተያዙ ስደተኞች ላይ ነው። ባለፉት 10 ዓመታት ከአሜሪካ በየዓመቱ የሚባረሩ ስደተኞች ቁጥር ከ100 ሺህ በታች ሆኖ ቆይቷል። ከኦባማ አስተዳደር መጀመሪያ ወቅት ይህ ቁጥር ከ230 ሺህ በላይ ደርሶ ነበረ። በአንድ ዓመት ይህንን ቁጥር ወደ 1 ሚሊዮን ለማድረስ ብዙ ሀብቶችን ማፍሰስ ይጠይቃል ሲሉ በአሜሪካ ኢሚግሬሽን ካውንስል ዳይሬክተር ይናገራሉ። የአይሲኢ አሁን ያሉት ሰራተኞች ቁጥር 20 ሺህ ወኪሎች መሆኑንና ትራምፕ በምርጫ ዘመቻቸው ወቅት ከገቡት ቃል አንጻር ጥቂቱን እንኳን መፈጸም ስለመቻላቸው ባለሙያዎች ይጠራጠራሉ። አስተያየት ሰጪው አክለውም የማባረሩ ሂደት ረጅምና የተወሳሰበ መሆኑን ተናግረው ማባረሩ የሚጀምረው ህጋዊ ሰነድ የሌላቸውን ስደተኞች በመለየትና በማሰር ብቻ ነው ብለዋል። ከዛ በኋላ እስረኞች ወደ ኢሚግሬሽን ዳኛ ከመቅረባቸው በፊት በመኖሪያ ቤት ወይም በማቆያ ስፍራ መቀመጥ አለባቸው። ይህ ደግሞ በከተማው የስደተኞች የፍርድ ሂደት ላይ ጫናን የሚጨምር ነው ይላሉ። ይህ የጅምላ ማባረር ሂደት ከዚህ በፊት ተከናውኖ ነበር ወይ ብለን ስንጠይቅም በትራምፕ የመጀመሪያ የስልጣን ዘመን ወደ 1.5 ሚሊዮን የሚጠጉ ሰዎች ተባረዋል። በባይደን አስተዳደር እነዚህ አሃዞች ላይ ለመድረስ እየተንደራደሩ ነው። በኦባማ 2 የስልጣን ዘመን ደግሞ ከ3 ሚሊዮን በላይ ሰዎች ከአሜሪካ ተባረዋል። ይህም ከአንድ ኢሚግሬሽን ተሟጋጅ ዋነኛው አባራሪ የሚል ቅጽል ስም አስገኝቶላቸዋል። ምናልባትም በቅርቡ የተደረገው የጅምላ ማባረር የተከናወነው እንደ አውሮፓውያን አቆጣጠር በ1954 ሲሆን እስከ 1.5 ሚሊዮን የሚደርሱ ሰዎች በዘመቻ ዌትባክ የተባረሩበት ነበረም። ይህ ፕሮግራም ህዝባዊ ተቃውሞ ገጥሞት የነበረ ሲሆን አንደኛው ምክንያት አንዳንድ አሜሪካዊ ዜጎች አብረው መባረራቸው ነው። ይህም በ1955 ተጠናቋል። የስደተኞች ጉዳይ ባለሙያዎች እንደሚናገሩት ከሆነ ዘመቻው ከሩቅ አገራት የሚመጡ ቤተሰቦችን ሳይሆን ያላገቡ የሜክሲኮ ወንዶች ላይ ያነጣጠረ በመሆኑ ከዘመናዊ የማባረር ጥረት ጋር በቀጥታ የሚወዳደር አይደለም ይላሉ። በፕሮግራማችን መግቢያ ላይ ያነሳናት ስጋት ላይ እገኛለሁ ስትል የተናገረችው ኖራ ከባድ ውሳኔ ነው ስትል አስተያየቷን ትሰጣለች። ኖራ ወደ ትውልድ ሀገሯ ኒካራጓ መመለሷ በጣም አስፈሪ ሆነባታል። በዚህም በዩናይትድ ስቴትስ በቆየሁባቸው 24 ዓመታት ስራና ግብር ስከፍል ብቆይም የመኖሪያ ፍቃዴን የምቀይርበት ሌላ መንገድ አልነበረም ስትል ኖራለች። ወደ ኒካራጓ ለመመለስ ማሰብ ከባድ ነው ስትል አክላለች። የአሜሪካ ዜግነት ያላቸውና በምርጫው ለመጀመሪያ ጊዜ ድምጽ የሰጡ ሴቶች ልጆቿ አስፈላጊ ከሆነ አብሯት እንደሚሄዱ ተናግረዋል። እናታችን እንዳትባረር የሚያስችለውን ሁሉ እናደርጋለን ሲሉ የኖራ ልጆች ይናገራሉ። ውድ ተመልካቾቻችን በዛሬው የሰሞኑን ኢትዮጵያ ፕሮግራማችን አሜሪካ ስደተኞች ላይ የምታሳልፈው ውሳኔ ምን ሊመስል ይችላል፣ ሂደቱስ እንዴት ያለ ነው የሚለውና ሌላም መረጃ ማጠናከርን ይዘንላችሁ ቀርበን ነበረ። ከፕሮግራሙ ጋር ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም